ሰላም ጤና ይስጥልኝ። ይህ ኤርሚያስ ልጅ ነው። እኔ ደግሞ ኤርሚያስ አያናው ነኝ። ይህ ቻናል እጅግ በጣም ጠቃሚ የሆኑ ጤናና ከጤና ጋር ተያያዥነት ያላቸውን መረጃዎች ወደ እናንተ ያደርሳል። ታዲያ እናንተ ደግሞ እንዲህ አይነት መረጃ ለብዙ ሰው እንዲደርስ ለቻናሉ አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ሼር፣ ኮሜንት እንድታደርጉ፣ ለቻናሉ ቤተሰብ ከሆናችሁ ደግሞ ቪዲዮውን ላይክ፣ ሼር፣ ኮሜንት በማድረግ እንድትጀምሩ መልካም ትብብራችሁን በአክብሮት እጠይቃለሁ። በአንድነትና በአብሮነት ጤናማ ህዝብና ሀገር እንገንባ። ጤናችን በእጃችን ነው። ጤናችን እንጠብቅ መልእክቴ ነው። ዛሬ የምናየው እጅግ በጣም ወሳኝ የህብረተሰብ የጤና ችግር የጤና እክል የሚያመጣን ነው የምናየው። የታይፎይድ በሽታን እንዴት እንከላከላለን? ምልክቶቹ ምንድን ናቸው? አጋላጭ ሁኔታዎችስ? በሰዓቱና በወቅቱ ባንታከም ሊመጣ የሚችለው ችግር፣ መተላለፊያ መንገዶቹ የሚለውን በደንብ ዘርዘር አድርገን የምናይ ይሆናል። እስከ ቪዲዮ መጨረሻ እንድትከታተሉኝ በአክብሮት ጋብዣችኋለሁ። የታይፎይድ በሽታ ምንድን ነው ብለን ስናይ የታይፎይድ በሽታ የኢንፌክሽን አይነት ከሆኑት የኢንፌክሽን በሽታ ከሆኑት አንዱ ነው። አንዱ የኢንፌክሽን በሽታ አይነት ነው። የሚመጣውም ባክቴሪያ በተባለ ረቂቅ ተዋሲያን ከባክቴሪያ ውስጥ ደግሞ ሳልሞኔላ ታይፊ በሚባል የባክቴሪያ ዝርያ የሚመጣ በሽታ ነው። ይሄ ብዙውን ጊዜ ይህ በሽታ ከንጽህና ጉድለት በተለይ ከምንመገበው ምግብና ከምንጠጣው ውሃ ጋር ያለ የንጽህና ችግር ተያይዞ የሚመጣ በሽታ ነው። የባክቴሪያውን ምስልም በላብራቶሪ ሲታይ ምስሉ ላይ እንደምታዩት ቪዲዮ ላይ የዚህ ቅርጽ ነው ያለውና ይሄ ሳልሞኔላ ታይፊ የሚባል ባክቴሪያ ነው እንግዲህ ይሄን በሽታ የሚያመጣው። መተላለፊያ መንገዱን ስናይ በምንመገብበት ንጽህናው ያልተጠበቀ ምግብና ውሃ በምንጠቀምበት ሰዓት ወደኛ ወደ ሰውነታችን የሚገባና ይሄ በሽታ የሚከሰት ይሆናል ማለት ነው። እና አጋላጭ ሁኔታዎችን ስናይ ደግሞ እነዚህ ንጽህናቸው ያልተጠበቀ ምግብና ውሃ በምንመገብ ጊዜ የአካባቢና የቤተሰብ የግል ንጽህናን በተመለከተ ንጽህናችን ካልጠበቅን እነዚህ አጋላጭ ናቸው። ጎርፍ የውሃን ንጽህና ሊጎዳ ስለሚችል በዛም አንዱ አጋላጭ ሁኔታ ነው። ምልክቶቹ ምን ምን ናቸው ብለን ስናይ ደግሞ ምልክቶቹ ትኩሳት ይኖራል። ከፍተኛ የሆነ ትኩሳት፣ ራስ ምታት፣ የምግብ ፍላጎት መቀነስ፣ የልብ ምት ከተለመደው ከጤነኛ ሰው የልብ ምት ወይም ከኖርማሉ በታች መሆን፣ ከፍተኛ የሆነ የሆድ ህመም፣ የጉበትና የጣፊያ ማበጥ ምልክቶቹ ናቸው። እነዚህ ጉዳዮች የታይፎይድ በሽታ ሲከሰት እነዚህ ጉዳዮች ይታያሉ። እንደ ምልክት እነዚህ ናቸው። እነዚህ ከታዩ ቶሎ ወደ ጤና ተቋም መሄድ እጅግ በጣም ወሳኝ ነው ማለት ነው። የምርመራ ሂደቱን ስናይ የደም ምርመራ ይኖራል። የሰገራ ምርመራ እንዲሁም የሽንት ምርመራ ይኖራል። በእነዚህ አማካኝነት የታይፎይድ በሽታ ይለያል ማለት ነው። የህክምና ሂደቱን ስናይ ደግሞ ህክምናው ምን ይመስላል የሚለውን ስናይ ህክምናው ቀድመን ቶሎ ሌሎች ችግሮችን ከማምጣቱ በፊት ሌሎች ችግሮችን ከመፍጠሩ በፊት ቶሎ ቀድመን ከሄድን በመድኃኒት ብቻ ታክሞ መዳን የሚችል በሽታ ነው።
መድኃኒት በምንወስድ ጊዜ ደግሞ በተለይ አሁን የታይፎይድ በሽታ በጣም መድኃኒት እየተላመደ ስለሆነ በየጊዜው ራሱን ይሄ ባክቴሪያ እየቀያየረ መድኃኒትን እየተላመደ እየሄደ አዳዲስ ስትሬን እየፈጠረ ስለሆነ በተለይ መድኃኒት በአግባቡ እስከ መጨረሻው ድረስ መውሰድ መቻል አለብን። ጤና ባለሙያ ባዘዘን እና በሰጠን ምክር መንገድ ያንን ተከትለን ተግባራዊ ማድረግ የግድ ነው። ከዘገየን ግን እስከ ቀዶ ጥገና የሚያደርስ የህክምና ሂደት ይኖረዋል። ከዘገየን እስከ ቀዶ ጥገና ድረስ የሚያደርስ ከባድ የጤና ችግር መሆኑን ማወቅ እና መገንዘብ ያስፈልጋል። በሰአቱና በጊዜው ቀድመን ካልታከምን ይህ በሽታ ሊያመጣ የሚችለው ሌሎችን የተባባሱ ሌሎችን ችግሮች ስናይ ደግሞ ሊያስከትል የሚችለው በጤናችን ላይ ሊያስከትል የሚችለው ምንድነው ብለን ስናይ የአንጀት መቁሰልና መድማትን ሊያመጣ ይችላል። ይህን ተከትሎ ደግሞ አንጀት እስከ መፈንዳት ድረስ ሊደርስ ይችላል። በዚህን ጊዜ ደግሞ መላ ሆዳችን በባክቴሪያው ይበከልና እንደተባለው ቀዶ ጥገና ድረስ ሊያደርሰን ይችላል። ሌላ የሐሞት ከረጢት ኢንፌክሽንን ያመጣል። የጭንቅላት ኢንፌክሽን፣ የሳምባ ምች እና ብዙ ነገሮችን ሊያመጣ ስለሚችል እንደ ቀላል የምናየው በሽታ አይደለም። ቶሎ ብለን እንደዚህ አይነት ምልክቶች ሲኖሩ ወደ ጤና ተቋም ሄደን መታከም እጅግ በጣም ወሳኝ ነው ማለት ነው። ሌላና ዋነኛው በዚህ ቪዲዮ ማየት ያለብን ይህ በሽታ ከመከሰቱ በፊት እንዴት ልንከላከልና ልንቆጣጠረው እንችላለን የሚለውን በደንብ ከመከሰቱ በፊት እንዴት መቆጣጠር መከላከል እንደምንችል በደንብ እናያለን። የመጀመሪያው ንጹህ የውሃ አቅርቦት መፍጠር ነው። ለምግብ ማብሰያ የሚሆን ለመጠጥ የምናውለው ውሃ ንጹህ መሆን መቻል አለበት። ንጽህናው የተጠበቀ ውሃ። ሌላኛው የቆሻሻ አወጋገድ ስርዓታችን በአግባቡ መሆን መቻል አለበት። የደረቅ ቆሻሻ ማስወገጃ፣ የፈሳሽ ቆሻሻ ማስወገጃ እና ሌሎችንም አካባቢያችን ንጹህ ማድረግ፣ ጽዱ ማድረግ፣ የግል ንጽህናችን፣ የቤተሰብ ንጽህናችን በደንብ መጠበቅ ከንጽህና ጋር ተያይዞ የሚመጣ በሽታ ስለሆነ ንጽህናን በደንብ መጠበቅ፣ እጅን በአግባቡ መታጠብ፣ ምን ጊዜም ቢሆን ከሽንት ቤት መልስ ምን ጊዜም ቢሆን እጅን በውሃና በሳሙና መታጠብ የታይፎይድ በሽታን ብቻ አይደለም ሌሎችን ብዙ በሽታዎችን ለመከላከል ይጠቅማል። ሌላው ምግብን በደንብ አብስሎ መጠቀም በተለይ የታይፎይድ በሽታ በተደጋጋሚ የሚከሰትበት አካባቢ እና ከቤተሰባችንም እንደዚህ በተደጋጋሚ የሚከሰት ከሆነ ምግብን በደንብ ማብሰል፣ የቆዩ ምግቦችን በደንብ እንትን ሳንል ሳናበስል ወይም እንደገና እንትን ሳንል አለመጠቀም፣ የቀዘቀዙ የቆዩ ምግቦች ይህን የታይፎይድ በሽታን ያመጣሉ ማለት ነው። ለባክቴሪያው መራቢያ ምቹ ሁኔታ ናቸው ምግቦች ቆይቶ ተርፈው ቆይተው እንትን ብለው ከቆዩ ለዚህ ባክቴሪያ መራቢያ ናቸው። ምቹ ሁኔታ ነው የሚፈጥሩት። ስለዚህ የምግብ ትርፍራፊ የቆየ የበረደ ምግብ ለዚህ በሽታ አንዱ መንስኤ ነው። ይህን ማስወገድ ግድ ይላል። ሌላው ምግብ ተሰርቶ ቆይቶ
ለመመገብ ከፈለግን ፍሪጅ ውስጥ ማስቀመጥ መቻል አለብን። ፍሪጅ በደንብ ማቀዝቀዝ በሚቀዘቅዝ ሰዓት ይሄ ባክቴሪያ እድገቱንም ይወስነዋል፣ እንዳይራባም ያደርጋል ማለት ነው። እና ፍሪጅ ውስጥ ምግብን ማስቀመጥ አንዱ መከላከያው ነው። ሌላውና ዋናው ክትባት ነው። ክትባት በሚመጣ ጊዜ አሁን ክትባት በጣም ዘምኗል። እዚህን ጊዜ ክትባት ማንኛውንም ክትባት ቢሆን ሊያልፈን አይገባም። ለሌሎች በሽታዎችም ክትባት ሲመጣ መከተብ የግድ ነው። እነዚህንና መሰል ተግባራትን በተለይ ከንጽህና ጋር ተያይዞ ከምንመገበው ምግብ ከምንጠጣው ውሃ ጋር ተያይዞ ንጽህናውን የጠበቀ ምግብ ከተመገብን፣ ንጽህናውን የጠበቀ ውሃ ከጠጣን፣ የግልና የቤተሰብ ንጽህናችን ከጠበቅን የታይፎይድ በሽታን መከላከል እንችላለን። ስለዚህ እነዚህን ነገሮች ተግባራዊ እናድርግ። ስላዳመጣችሁኝ እጅግ በጣም አመሰግናለሁ። ክብር ይስጥልኝ።